ሰላም ጤና ይስጥልኝ ውድ የሀገሬ ልጆች፣ ሰላማችሁ ብዝት ይበልላችሁ እያልኩኝ ከልብ እየተመኘው የዚህን ሳምንት የመዝናኛ መረጃዎችን እናቀርብላችኋለን። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ቆዩን። የድምፃዊ አንዷለም ጎሳ እጮኛ ሞትን በተመለከተ በርካታ መረጃዎች እየወጡ ይገኛሉ። ከመሞቷ አንድ ቀን በፊት የት ነበረች? የድምፃዊው ማናጀር ስለ ልጅቷ ተናግሯል። በኢንጂነሪንግ ዲግሪ ከአርባ ምንጭ ዩኒቨርሲቲ የተመረቀችው ቀነኒ በሞዴሊንግ በማስታወቂያ ስራዎች በማህበራዊ ሚዲያ ዝናን አትርፋለች። የሚቀጥለው ቅዳሜ ልደቷን ለማክበር በሚል ፎቶዎችን እየተነሳች እንደነበር ከቅርብ ሰዎች የተገኘ መረጃ ያመለክታል። ልጅቷ ከመሞቷ አንድ ቀን በፊት የት ነበረች? ከመሞቷ አንድ ቀን በፊት ለልደት ፎቶ ስትነሳ እንደነበር በወቅቱ ፎቶ ያነሳት የነበረው የወንዲክስ ስቱዲዮ ባለቤት ወንደሰን ጋሻውን ተናግሯል። ፎቶግራፈሩም በፎቶግራፍ ስራዎች ካፈራቸው ወዳጆቹ መካከል የቀኝ እጄ ምላት እህቴ ቀነኒ አዱኛ፣ መካሪዬ፣ ጓደኛዬ፣ የክፉ ቀን ወዳጄ ነበረች ሲል ተናግሯል። መጋቢት 1 2017 ዓ.ም ከቀኑ 10 ሰዓት ጀምሮ የልደት ፎቶዎቿን ሳነሳት ነበረ። ማታ 1 ሰዓት በሰላም ተለያይተን ጠዋት መጋቢት 2 2017 ዓ.ም ጠዋት ላይ ማረፏን አረዱኝ ብሏል። በተጨማሪም መጋቢት 1 2017 ዓ.ም አመሻሹን ቀነኒ አዱኛ ከእጮኛዋ ድምፃዊ አንዷለም ጎሳ ጋር በመዝናኛ ስፍራ አብረው እንዳሳለፉ ከተለያዩ ምንጮች ሲዘገብ ቆይቷል። የድምፃዊ አስቻለ ፈጠነ በሀገረ እስራኤል የመጀመሪያ የሙዚቃ ኮንሰርቱን በቅርቡ እንደሚያካሄድ ይፋ አደረገ። አስቻለው ፈጠነ ከዚህ ቀደም እናስዋ ጎንደርና ካሲናው ጎጃሜ በተሰኘ ሙዚቃ ከፍተኛ ተደማጭነትን አግኝቷል። በተጨማሪም ባሳለፍነው ዓመት ጥር ወር ላይ በለቀቀው አስቻለ የሙዚቃ አልበም ተወዳጅነትን አስርፏል። ድምፃዊው ከ2 ወር በፊት ያወጣው አሞራው ከአሞራው የተሰኘው በጀግናው አሞራው ውብነህ ታሪክ ላይ ተመስርቶ የሰራው ነጠላ ዜማው ዩቲዩብ ከ7 ሚሊዮን በላይ ተመልካቾችን እንዳስገኘለት ይታወሳል። ታዋቂው ሙዚቀኛ አቶ አለማየሁ ፋንታሁን ከዚህ ዓለም በሞት ተለዩ። በባህላዊ የሙዚቃ መሳሪያ ተጫዋችነታቸው የሚታወቁት ሙዚቀኛው አለማየሁ ፋንታ ስራቸውን የጀመሩት ሀገር ፍቅር ቲያትር ቤት በመቀጠር ነው። እዚያም ለ10 ዓመት ሰርተዋል። ለ40 ዓመታትም ያህል በያሬድ ሙዚቃ ትምህርት ቤት በመምህርነት ሲያገለግሉ የቆዩ ሲሆን ሙዚቀኛው በእድሜያቸው መጨረሻ ጡረታ ከወጡ በኋላ እዚያው ያሬድ ሙዚቃ ትምህርት ቤት ማገልገላቸውን የሙዚቀኛው የቅርብ ሰው የሆኑት የበገና መምህር መጋቢ ብሉህ አለሙ አጋርተውናል። ሙዚቀኛው ከ6 ወራት በፊት በድንገት ወድቀው እግራቸው በመሰበሩ በሕክምና ሲረዱ ቆይተው መጋቢት 1 ቀን 2017 ዓ.ም ከዚህ ዓለም በሞት ተለይተዋል። በመረጃዎቻችን ላይ ያላችሁን ሀሳብ አስተያየት እንድትሰጡን እየጠየቅን ሳምንት በሌሎች መረጃዎች እስክንገናኝ መልካም ሳምንት።